ኤአይ ምንድን ነው? ኤአይ ጥቅም እንዳለው ጉዳት ሊኖር አይችልም? ከኛ በላይ ኢንተለጀንት ከሆነና አዋቂ ከሆነ ምንም ነገር ቢያደርግ ማንረዳ ከሆነ እኛንም ማኒፑሌት እያደረገ ወይም እያታለለ ብዙ ነገር እዚህ ዓለም ላይ ሊሰራ ይችላል። አሁን ለምሳሌ ኤአይ በተስፋፋበት ጊዜ አሁን ዶክተር በሙያ የሚሰሩ ሰዎች ሊኖሩ ይችላሉ። ዶክተር መሆን የሚፈልጉ ሰዎች አሉ። ስለዚህ የኤአዩ የእነሱን አቅም በመተካት ወይም ደግሞ ያ ትምህርቱ ለሰው ልጆች እንዲቀር ሊያደርግ ይችላል። ሁሉንም ነገር አድርጌ እሰራለሁ የሚል ስለሆነ አቋሙ የሚሆነው ሰዎችን እየገደለ ብረቱን ኤክስትራክት አድርጎ ፔፐር ክሊፑን እያመረተ ይሄድና ዓለም በሙሉ በፔፐር ክሊፕ ይሞላሉ የሚል ቲዮሪ አለ ማለት ነው። እንኳን በሰላም መጣህ ሱራፌል። እንኳን በደህና ቆየህ። እስቲ ራስህን ለተመልካቾቻችን አስተዋውቅልን። ስሜ ሱራፌል ምናለም ይባላል። የመጣሁት ከሚታ ነው። የምማረው 6ኛ ክፍል ተማሪ ነው። ኦኬ፣ በጣም አሪፍ። ኤአይ ላይ እንዴት ኢንተረስትድ ሆንክስ? በምን አጋጣሚ ሰማህ? የሰማሁት በቲክቶክ ላይ ነው። ቲክቶክ ስለምከታተል አብዛኛውን ጊዜ ኤአይ ቪዲዮ ስለሚመጣል በዛ የተነሳ ቪዲዮን አይቼ ኤአይ ለመስራት ፈለኩት። በዛ የተነሳ ኤአይ መስራት። ከዛ እንዴት አገኘህን? እኛንስ በምን አጋጣሚ? በሚስ አማካኝነት ያገኘው። በጣም አሪፍ። ኦኬ እስቲ ያሉህን ጥያቄዎች እያነሳ አይዲያዎቹን እናውራበታለን ማለት ነው። ኤአይ ምንድን ነው? ኤአይ ለሰው ልጅ ምንድን ነው? ዋስትና አለው እና ኤአይ ምንድን ነው ባጠቃላይ? ኦኬ ኤአይ ምንድን ነው የሚለው በጣም ሰፊ ነው የሚሆነው ሀሳቡ። አርቲፊሻል ኢንተለጀንስ ማለት ኢንተለጀንስ የሚለውን ሀሳብ መጀመሪያ ስንወስድ ከዚህ በፊት እዚህ ዓለም ላይ በምንኖርበት ጊዜ ትልቁ ኢንተለጀንት የነበረው ፍጥረት የሰው ልጅ ብቻ ነው። በኢንተለጀንስ የተሻለ ከሌሎች እንስሳት ከሌሎች ፍጥረቶች የተሻለ እንዲሆንና ራሱን እያሻሻለ እንዲኖር ያደረገው ኢንተለጀንሱ ነው፣ የሰው ልጅ ማለት ነው። ይሄን ናቹራል ኢንተለጀንስ ይባላል፣ ወይም የሰው ልጅ ተፈጥሯዊ ማስተዋል ችሎታ ማለት ነው። ከዛ ይሄ ነገር አሁን ባለንበት ዘመን ደግሞ ስናየው ማሽኖች ኢንተለጀንት መሆን ጀምረዋል። አሁን እንደምናየው ማስተዋል መቻል ጀምረዋል፣ ጥያቄ መመለስ፣ ከዛ በኋላ የተለያዩ ሀሳቦችን አንድ ላይ ፕሮሰስ በማድረግ ሀሳቡን ወደ ፕሮዳክት ሊሆን ይችላል ወይም ወደ አክሽን መቀየር የሚችሉበት ጊዜ ላይ ደርሰናል ማለት ነው። ሰው አንድ ነገር አስቦ ማድረግ መቻል፣ ከዛ አዳዲስ ነገሮችን አዳፕት ማድረግ መቻል ኢንተለጀንስ ይባላል። እና አርቲፊሻል የተባለው ደግሞ ለምንድን ነው? ናቹራል ኢንተለጀንስ የሰው ልጆች ጋር ነበረ። አሁን ግን ማሽኖች ይሄን ነገር ተምረው ኢንተለጀንት መሆን ጀምረዋል። እና ሰው ሰራሽ አስተውሎት የተባለው ከሰው ውጭ የሆኑ ሌሎች ማሽኖች ማሰብ ማስተዋል እየጀመሩበት ጊዜ ስለሆነ አርቲፊሻል ኢንተለጀንስ ተብሏል ማለት ነው። ስለዚህ ኤአይ በስንት ይከፈላል? ኤአይ በስንት ይከፈላል የሚለው በሁለት መልክ ብናየው እንችላለን። አንደኛው ምንድን ነው? የኤአይ የእድገት ደረጃዎች ብለን ማየት እንችላለን። ለምሳሌ አሁን ናሮ ኢንተለጀንስ ላይ ነው ያለ ነው። አርቲፊሻል ናሮ ኢንተለጀንስ ማለት አንድ ታስክ ብቻ የሚሰራ፣ ለምሳሌ ቻት ጂፒቲን ብንወስድ ጽሁፍና በድምፅ ማውራት ነው የሚሰራው። ናቹራል ላንጉጅ ፕሮሰሲንግ ነው የሚሰራው ማለት ነው። ናቹራል ላንጉጅ ማለት ምንድን ነው? የሰው ልጆች የምናወራውን ቋንቋ ይረዳል። ተፈጥሯዊ ቋንቋ ማለት ነው። ይረዳና ከኛ ጋር መግባባት ይችላል። ጥያቄ ስንጠይቀው መልስ መስጠት ይችላል። ይሄ ናሮ ኢንተለጀንስ ይባላል። ሁለተኛው ደረጃ ሲያድግ ጀነራል አርቲፊሻል ኢንተለጀንስ የሚባል ደግሞ ይመጣል። ኤጂአይ ኦልሬዲ ዘንድሮ ኦር ኔክስት ይር እንደርሳለን ተብሎ ይገመታል እዚኛው ላይ። ይሄኛው ደግሞ ምንድነው የሚያሳየው? ጀነራል ኢንተለጀንስ ነው የሚኖረው፣ ልክ እንደ ሰው ማለት ነው። በፊት ከሰው በታች ነው። አይኪውን ብትወስድ የሚሰራበትንም ስፔክትረም ብትወስድ ወይም ደግሞ ስፋቱን ብትወስድ ከሰው በታች ነው ችሎታው ማለት ነው። ለምሳሌ መናገር የሚችሉ ኤአይዎች አሉ፣ ማየት የሚችሉ አሉ፣ ኮምፒውተር ቪዥን የምንለው ማለት ነው። እነዚህ ነገሮች እየተገናኙ ሲሄዱና ከዛ ኢንተለጀንሱ ወይም ችሎታው ከሰው እየተሻሻለ ሲመጣ
ጀነራል አርቲፊሻል ኢንተለጀንስ ላይ እንደርሳለን ማለት ነው። ቀጥሎ ያለው ሶስተኛው ደረጃ ነው። ሶስተኛው ደግሞ ኤኤስአይ ወይም ደግሞ ሱፐር ኢንተለጀንስ እንለዋለን። ሱፐር ኢንተለጀንስ ላይ ከደረስን በኋላ መረዳት አንችልም ኤአይ፣ ምክንያቱም ከኛ የተሻለ አስተውሎት ላይ ስለሚሆን ምን እያሰበ እንደሆነ ምን እየሰራ እንደሆነ ልናውቀው አንችልም። ከምን ጋር ያነጻጽሩታል አንዳንድ ሳይንቲስቶች፣ እንደውም ጉንዳንና ሰው ብለው ያስቡታል። ለምሳሌ እኛ እዚህ ውስጥ ስራ እየሰራን ነው፣ ቪዲዮ እየቀረጽን ነው። የሆነች ጉንዳን እዚህ ጋር ብታየን አትረዳውም፣ ምን እያደረግን እንደሆነ ልትገምተው አትችልም። የራሷን ህይወት ትኖራለች። ቀና ብላ ስታየን ራሱ ግዝፈቱ መረዳት እንዳትችል ያደርጋታል። ሁለተኛ ኮምፕሌክስ ነገር ነው እኛ የምንሰራው። ኮምፕሌክስ ስል የሆነ ማሽን እዚህ ጋር ሰርተናል ድምፅ መቅረጽ የሚችል፣ ከዛ ካሜራ ደግሞ ሰርተናል የሰው ልጆች፣ ከዛ ይህን ነገር ወስዶ ደግሞ ወደ ኢንተርኔት የሚጭን ሲስተም ሰርተናል። ይህን ኮምፕሌክስ ሲስተም ጉንዳኗ ለመረዳት ስትሞክር በፍጹም የማይገመት እና የማይቻል ይሆንባታል ማለት ነው። ልክ እንደዚህ ሱፐር ኢንተለጀንስ ከኛ እውቀት በላይ እየወጣ በሄደ ቁጥር የጉንዳንና የሰው የቅድም ያስቀምጥነውን ማነጻጸሪያ ነው የሚያስቀምጡት እና ሰው ኤአዩ ምን እየሰራ እንደሆነ መገመት ይከብደናል። ከኛ አቅም በላይ እኛ ማሰብ ከምንችለው ፍጥነት በላይ እኛ ማሰብ ከምንችለው ዶሜን ውጪ የሚያስብና የሚሰራ ኢቭን ተጨማሪ ዳይሜንሽኖችን አክሰስ ሊያደርግ ይችላል ተብሎ ነው የሚገመተው እና እነዚህ ናቸው ሶስቱ ደረጃዎች። ሶስተኛው እያለቀ ሲሄድ ምንድን ነው የሚሆነው? ሲንጉላሪቲ የሚሉት ኮንሰፕት አለ። ሬይ ካርዝዌል የሚባል አንድ ሳይንቲስት ላለፉት 40 ዓመታት እየገመተ ነው ይኖረው፣ ስለ ኤአይ ገና ሳይወራ ጀምሮ ማለት ነው። ምንድን ነው የገመተው? በ2020 አካባቢ ኢንተለጀንስ በደንብ እንደሚስፋፋ ገምቶ ነበረ ወይም ተንብዮ ነበረ። ልክ ሆኖለታል። አሁን በ2041 አካባቢ ደግሞ ሲንጉላሪቲ የሚሆነው የዛ አካባቢ ነው፣ ከ40 እስከ 50 ባለው የዛሬ 20-25 ዓመት ማለት ነው። ሲንጉላሪቲ ላይ እንደርሳለን ብሎ ነው የተነበየው እና እሱ እንዳለው በሱ በተነበየው መሰረት የሚደርስ ከሆነ የዛሬ 20 ዓመት ይህን ዓለም የማንረዳበት ደረጃ ላይ እንደርሳለን ማለት ነው። ልክ እንደ ጉንዳኖቹ ነውና ኤአይዎቹ ደግሞ ይህን ዓለም እንደፈለጉ የሚሰሩበት ሁኔታ ሊፈጠር ይችላል የሚል ነው ሲንጉላሪቲ የሚያስረዳው እና እነዚህ ናቸው ሶስቱ የኤአይ ደረጃዎች በእድገት ደረጃ ካየ ነው። የኤአይ አይነቶች ላልከው ደግሞ ኤአይ ወደ 4 ደረጃ አድርገን ማስቀመጥ እንችላለን በስትራክቸሩ ስናየው ማለት ነው። አንደኛው ኤአዩ የሚሰራበት ቦታ ነው። የሚሰራበት ቦታ ማለት ለምሳሌ ቻት ጂፒቲን የሰራው ኦፕን ኤአይ የሚባል የነ ሳም አልትማን ካምፓኒ ነው። ይሄ ድርጅት ወይም ይሄ ካምፓኒ ኤአይ ሞዴሎቹን እዚህ ዓለም ላይ ያለውን እውቀት በሙሉ እየሰጠ ትሬን ያደርገዋል ወይም ያሰለጥነዋል ማለት ነው። ኤአዩ ያንን እውቀት እየወሰደ ልክ እንደ ሰው እየተማረ እያደገ ይሄዳል። ልክ ህፃናት እንደሚማሩት እየተማረ ካደገ በኋላ በቻት ጂፒቲ መልክ ወይም ደግሞ በቪዲዮ ጀነሬሽን በኢሜጅ ጀነሬሽን መልክ የምናያቸው ኤአይዎች እዛ ላይ ተመስርተው ነው የሚሰሩት፣ ላርጅ ላንጉጅ ሞዴሉ ላይ ማለት ነው። ያንን እንደ ምንጭ አድርገን መውሰድ እንችላለን፣ ኤአይዎቹ የሚነሳበት ቦታ ማለት ነው። ሁለተኛው ሌቭል እነዚህ ይህንን ኤአይዎች ተጠቅመው ቱል የሚሰሩ ሲስተሞች አሉ። ለምሳሌ የኦፕን ኤአይን ኤፒአይ ይጠቀሙና በኦፕን ኤአይ ኤፒአይ አዳዲስ ቻት ቦቶች የሚሰሩ ሰዎች አሉ። ኢሜጅ ጀነሬሽን ሞዴሎች የሚሰሩ አሉ። ቪዲዮ ጀነሬት የሚደረግባቸውን ቱሎች የሚሰሩ ሰዎች አሉ። ይሄ ሁለተኛው ደረጃ ነው። ሶስተኛውና የመጨረሻው ደረጃ ደግሞ እኛ እየተጠቀምን ያለ ነው፣ ውጪ ላይ ያለው ሰርፌስ ላይ ያለው ማለት ነው። ለምሳሌ ቻት ጂፒቲ ስከፍት ነኝ፣ ቻት ጂፒቲ የመጨረሻው ፕሮዳክት ነው። ከስሩ ያሉት አሁን ያልኳቸው ሌየሮች አሉ ማለት ነው። እንደዚህ በሶስት ልንከፍለው እንችላለን በስትራክቸሩም ሲሆን ማለት ነው። እና ይሄን ይመስላል አይነቶቹ። አሁን ለምሳሌ ኤአይ ጥቅም እንዳለው ጉዳት ሊኖር አይችልም? ስጋት አለ፣ ጉዳት ሊኖረው ይችላል የሚል ብዙ ስጋት አለ። ለዛም ነው ከ6 ወራት በፊት ሁሉም ተስማምተው የኤአይን እድገት ፍጥነቱን ቀንሰን እኛ መቆጣጠር በምንችልበት እንዲሄድ በሚል የተወሰነ ሰሚቶች ተደርገው ነበር። ግን
ምንም አይነት ፕሮዳክቲቭ የሆነ ነገር ላይ የደረሱ አይመስለኝም። ምክንያቱም ኤአዩ እድገቱ ቀጥሏል። ምንም ቀንሰው ወደ ኮንትሮል ያስገቡት ነገር የለም፣ ለመቆጣጠር የሞከሩት ነገር የለም እና ያው የራሱ ጥቅም የራሱ ጉዳት ይኖረዋል እንደ ማንኛውም ነገር ማለት ነው። ወደፊት የሚፈራው ጉዳት ምንድን ነው? ከኛ በላይ ኢንተለጀንት ከሆነና አዋቂ ከሆነ ምንም ነገር ቢያደርግ ማንረዳ ከሆነ እኛንም ማኒፑሌት እያደረገ ወይም እያታለለ ብዙ ነገር እዚህ ዓለም ላይ ሊሰራ ይችላል የሚሉ ስጋቶች አሉ። ስለዚህ ኤአይ እና ሶፍትዌር ልዩነታቸው ምንድን ነው? ኤአይ እና ሶፍትዌር ልዩነታቸው ሶፍትዌር ማለት አንድን መስራት የምንፈልገውን ስራ እኛ ኮምፒውተር ላይ ተቀምጠን ኮምፒውተሩን እያዘዝን የምንሰራበት ሲስተም ነው። ለምሳሌ እኔ አርኪቴክት ነኝ፣ ዲዛይን እሰራለሁ። አርኪካድ የሚባል ሶፍትዌር አለ ወይም አውቶካድ የሚባልም አለ። አርኪካድን ከፍተውና እያንዳንዱን ቱል እየመረጥኩኝ እሰራለሁ። ለምሳሌ ፎቶሾፕ ብዙ ሰዎች ያውቁታል። ፎቶሾፕ አንድ ራሱን የቻለ ሶፍትዌር ሲስተም ነው። ፎቶዎች ኤዲት ማድረግ ይቻላል በፎቶሾፕ እና ፎቶሾፕ ላይ ገብቼ ኢንተለጀንትሊ አላስረዳውም። በእጄ ነው የምሰራው እያንዳንዱን ነገር ማለት ነው። ቱሎቹን እየተጠቀምኩኝ ፎቶሾፕ ላይ ኤዲት የማደርገው ራሴ ነኝ ማለት ነው። ኤአይ ደግሞ ከዚህ የሚለየው ምንድን ነው? ለምሳሌ ፎቶሾፕ ኤአይ ፓወርድ ቢደረግና በኤአይ የሚሰራ ተደርጎ ቢመጣ ከአሁን ካለው ፎቶሾፕ ምንድን ነው የሚለየው? ሀሳቤን ማስረዳት እችላለሁ። ሀሳቤን ነግሬው ራሱ ሁሉንም ነገር መስራት ይችላል። ለምሳሌ ቅድም እንዳልኩ አርኪካድ የሚባለው ሶፍትዌር ላይ ዲዛይን ስሰራ የህንፃውን እያንዳንዱን ነገር ራሴ ነኝ አስቤ የምሰራው። አሁን ግን አርኪካድ ኢንተግሬት እያደረገ ነው ኦልሬዲ ኤአይ እና ኢንተግሬት አድርገው ሲጨርሱ ቁጭ ብዬ አርኪካድ ላይ መስራት ላይ ይጠበቅብኝ ይችላል። ሶፍትዌሩ ላይ ሀሳቤን አስረዳዋለሁ። ከዛ ወዲያውኑ የሆነ ፎርም ይሰጠኛል ወይም ዲዛይን ይሰጠኛል። ጥሩ ከሆነ በዛው ቀጥልበታለሁ እያሻሻልኩኝ፣ አይተሬሽን ይሉታል፣ እያሻሻሉ መሄዱ። ጥሩ ካልሆነ ደግሞ አይ እዚህ ጋር አስተካክለው እያልኩኝ ወይ በጽሁፍ ወይ በቃል እየነገርኩት እሄዳለሁ ማለት ነው። ሰው ኤጀንቲክ ነው የሚሆነው። ራሱ ሪስፖንስ መስጠት ይችላል። ራሱ መስራት የሚችልበት ደረጃ ላይ ነው የሚደርሰው። ሶፍትዌር እና ኤአይ ልዩነቱ ምንድን ነው? ሶፍትዌር እኛ አዘነ የምንሰራቸው ነገሮች ናቸው። እኛ እያንዳንዱን ቱል እየመረጥን የምንሰራው ስራ ነው። ኤአይ ሲሆን ግን ራሱ አስበው የእኛን ፍላጎት ተረድቶ ራሱ ፕሮዲስ ነው የሚያደርገው ማለት ነው። ስለዚህ ኤአይ በራሱ የሚሰራ ሲሆን ሶሻል ደግሞ አንተ በምትለው መልክ የሚሰራ ነው ማለት ነው። ስለዚህ ከሁለቱ መሰረት ሊሆን ለሰው ልጅ አስፈላጊ ሊሆን የሚችለው ኤአይ ነው ማለት ነው። ሶፍትዌር ኦልሬዲ ኤአይ እየሰፋ እና እያደገ በሄደ ቁጥር ሶፍትዌር አብዛኞቹ ከስራ እየወጡ ነው የሚሄዱት፣ ወይም ደግሞ ኤአይን ኢንተግሬት ማድረግ ይኖርባቸዋል። ሶፍትዌሮች ኦልድ ስታይል ነው እየሆኑ የሚሄዱት። ኤአይ ደግሞ ሁሉንም ነገር እየተረዳ ስለሚሰራ አስፈላጊ ከሚለው አንጻር ካነሳ ነው ሁለቱም አስፈላጊ ናቸው። ግን ኤአይ በጣም በቀላሉ ነገሮችን የሚረዳው። ለምሳሌ አርኪካድ ላይ ቀደም እንዳልኩ የሆነ የቤት ዲዛይን መስራት ፈለግኩኝ። የቤቱን ዲዛይን ቁጭ ብዬ ነው መስራት ያለብኝ። አርኪካድ ላይ 6 ሰዓት ሊፈጅብኝ ይችላል፣ ቀኑ ሙሉ ሊፈጅብኝ ይችላል። ቁጭ ብዬ ነው የምሰራው ፕላኑን ብቻ ለመስራት ራሱ ማለት ነው። ኤአይን ሲሆን ግን ምንድነው የማደርገው? እንደዚህ አይነት ቤት ነው የፈለግኩት፣ እንደዚህ አይነት ይሄን ያህል ብዛት ክፍል ያለው በእንደዚህ አይነት ስፋት ላይ ያረፈ ቤት እፈልጋለሁ ብዬ እነግረዋለሁ። ያንን አስበው ተጨማሪ ኢንፑቶች ልሰጠው እችላለሁ። ለምሳሌ ቦታው የሚያርፍበትን እነዚህን ነገሮች ራሱ አስቦ ፕሮዲውስ ያደርግልኛል ማለት ነው። በዛ ምክንያት ኤአዩ በጣም አድቫንስድ እና የፈጠነ እድገት ነው ያለው፣ የፈጠነ አገልግሎትም ነው ያለው። ያ ነው ልዩነታቸው። ስለዚህ ኤአይ ወደፊት ዓለማችንን እንዴት ሊቆጣጠር ይችላል? ወደፊት ይችላል የሚሉ ሀሳቦች አሉ። ቅድም እንዳልኩ ነው የሚሆነው። ከኛ የተሻለ ኢንተለጀንስ እና ከኛ የተሻለ ማስተዋል ካለው የሚያደርገውን ነገር ኦልሬዲ አሁን ራሱ እዛ ላይ ደርሷል የሚሉ ነገሮች አሉ። ምክንያቱም አንዳንዶቹን ኤልኤልኤሞች ወይም ደግሞ ኤአይዎች ለማውራት ሲሞክሩ ኤአዩ የሚደብቀው ነገር አለ።
እያወቀ እንዳላወቀ የሚሆነው ነገር ሊኖር ይችላል የሚል ጥርጥር አለ። ይህን የሚያደርገው ለምን ሊሆን ይችላል? ኦኬ ኦልሬዲ ከኛ በላይ ካወቀ እንደማያውቅ አክት በማድረግ ረዥም ጊዜ በደንብ ራሱን ዴቨሎፕ ለማድረግ ጊዜ ያገኛል ማለት ነው። ሶ በጣም ኢንተለጀንት እንደሆነ ሳያስታውቅ ረዥም ጊዜ ራሱን ዴቨሎፕ እያደረገ ቆይቶ የሆነ ሰዓት ላይ ወጥቶ የራሱን ውሳኔዎች የራሱን ሀሳቦች ሊያደርግ ይችላል እና እሱ ነው እንደ ስጋት ዓለምን ሊቆጣጠር ይችላል የሚለው በወሬ ደረጃ ያለው እና ፊቸሩን አናውቀውም፣ ግን ይሄ ነው ያለው ሀሳብ። ኤአይ ባለቤት አለ። ኤአይ ያው ኤአይን ዴቨሎፕ ያደረጉ ሰዎች አሉ፣ ግን ኤአይ የገሌ ነው ለማለት የምንችለው ነገር አይደለም። ለምሳሌ ሶፍትዌር ቢሆን ይሄ ድርጅት እንደዚህ አይነት ሶፍትዌር አበልጽጓል ወይም ደግሞ ዴቨሎፕ አድርጓል ብለን ባለቤት እንሰጠዋለን። ኤአይ ግን ኦልሬዲ ያለ እውቀትን የተማረ ሞዴል ነው። ኦልሬዲ እዚህ ዓለም ላይ ያለ እውቀት የማንም አይደለም የሁሉም ነው። ያንን እውቀት ሰብስበው ለሞዴላቸው ያስተምሩታል። ሞዴሉ ያንን እውቀት ይዞ ኢንተለጀንት ይሆናል ነው። ሶ ለምሳሌ ኦፕን ኤአይ ያለ የአሜሪካው፣ ግሮክ ደግሞ የኢሎን ማስክ ግሮክ የሚባል አለ። ሶ የራሳቸውን ሞዴል ኢንተርኔቱ ላይ ያለውን ሁሉ እውቀት ተጠቅመው ዴቨሎፕ ያደርጉታል። ያ ሲሆን ምንድን ነው የሚሆነው? እውቀቱ የራሳቸው አይደለም። እዚህ ዓለም ላይ ያለውን መጽሐፍት፣ ኢንተርኔት፣ ቪዲዮ፣ ጽሁፎች ሁሉንም ነገር ሲሰጡት እሱ እየተማረ ይሄዳል እና ሞዴሉ የነሱ ነው፣ ግን ኢንተለጀንሱ የገሌ ነው ለማለት ያስቸግራል ማለት ነው። ለዛ ነው የማን ነው የሚለውን ጥያቄ ለመመለስ የሚያስቸግረው። አሁን ኤአይ ከሰው ልጆች በላይ የሚያስብ ከሆነ ወንጀሎችን እንዴት ሊቆጣጠር ይችላል? አሁን ለምሳሌ በተለያዩ የዓለም ክፍሎች ወንጀሎች፣ የተለያዩ ስርቆቶች ምናምን ሊካሄዱ ይችላሉ። ስለዚህ እነሱ ላይ ኢንተርኔት ላይ ሊውሉ ስለሚችሉ ኤአይ ደግሞ ከኢንተርኔት ጋር ተገናኝቷል ማለት የሚችል ከሆነ እንዴት አሁን ወንጀሎችን ሊቆጣጠር ይችላል? ወይስ ሊተገብረው አይችልም? ወይስ ሊቆጣጠር ይችላል? እንዴት ነው? አልገባኝም ጥያቄው። አሁን ለምሳሌ የተለያዩ የዓለማችን ክፍሎች ላይ ወንጀሎች ይሰራሉ። ወንጀሎችን ሲሰራውን በኢንተርኔት ላይ ሊለቀቁ ይችላሉ። ይህንን አሁን ለምሳሌ ወደ መተግበር ሊያደርገው ይችላል ወይስ ሊከላከሉ ይችላል? ኦኬ፣ በሁሉም ሴክተር አሁን ይሄ በፖሊስ ወይም ደግሞ በህግ ዙሪያ ነው አሁን ያነሳው ሀሳብ እና በሁሉም ሴክተር ይጠቀሙበታል ኤአይ። ለምሳሌ ካሜራዎች በየቦታው አላቸው፣ ትልልቅ ከተሞች ዓለማችን ላይ ያሉት። ከዛ ካሜራ እየወሰደ ኤአዩ የወንጀለኛውን ፊት ሊያውቀው ይችላል በቀላሉ። ከዛ በኋላ ያው ፖሊሶቹ ሊጠቀሙበት ይችላሉ ማለት ነው። እሱ ልክ እንደ ሴክተሩ ይለያያል እና በሁሉም ስራ ዘርፎች ኤአይ የምንጠቀምበት ቦታዎች ይኖራሉ። ስለዚህ ወንጀሎች ላይ አሁን ለምሳሌ አንዳንድ ሰዎች ወንጀሎች ላይ ሊጠቀሙት አይችልም። ኦኬ፣ ኤአይን ለወንጀል የሚጠቀሙ ሰዎች አይኖሩም ወይ ነው? ኦኬ፣ ሊኖሩ ይችላሉ። ኦልሬዲ ቅድም እንዳልነው ነው። አንድ ነገር ለመጥፎ ከተጠቀምነው ለመጥፎ ነገር መጠቀም እንችላለን። ለጥሩ የምትጠቀመው ከሆነ እንደዛው ነው እና ብዙ ወንጀል ሊሰራበት ይችላል እንዳልከው። በተለይ የማይሆኑ ሰዎች እጅ ላይ ሲገባ ኤአዩ በጣም ፓወርፉል ፖቴንሻል ስላለው ምንም ነገር የማድረግ ችሎታ አለው እና እንደውም አሜሪካኖች ላስት ታይም ለጦርነት ሊጠቀሙበት ፈልገው ነበር፣ አንትሮፒክ የሚባል ኤአይ እና ግን ሲኢኦዎቹ አልተስማሙም እነ ዳሪዮ አመዴ የአንትሮፒክ። በዛ ምክንያት ለዋናው መንግስት ላሰበው ነገር ባይጠቀሙበትም ኦልሬዲ ጦርነቱ ላይ የተወሰነ ቦታ ላይ ተጠቅመውበታል እና ልክ እንደዚህ ለጦርነት ወይም ደግሞ ለግድያ ለመጥፎ ነገሮች ሰዎች እጅ ላይ ከገባ በቀላሉ ሊጠቀሙበት ይችላሉ እና እሱም ስጋት ይኖራል። ልክ ነው። ስለዚህ እና አሁን ለምሳሌ እንደ ሰው ልጆች አሁን ሮቦቶች እንደ ሰው ልጆች የተለያየ ሀሳብ ነው የሚኖራቸው ወይስ አንድ አይነት ሀሳብ ነው የሚኖራቸው? ኦኬ፣ ኤአይ ሲባል የዓለምን እውቀት በሙሉ ይዞ ያለ አንድ ኢንተለጀንስ ነው። ግን እንደ ዴቨሎፕ እንዳደረገው ካምፓኒ ይለያያል። ለምሳሌ የቻይናዎቹ ኤአይዎች እነ ዲፕሲክ ዴቨሎፕ የሚደረጉበት መንገድ እና የአንትሮፒኩ የአሜሪካው ዴቨሎፕ የሚደረግበት መንገድ ሊለያይ ይችላል።
ስለ ቻይና ጥሩ ሊያወራ ይችላል። የቻይናው ሲሆን የአሜሪካው ሲሆን እንደዛ የሚያስቡት ትንሽ ልዩነት ይኖረዋል፣ ግን ጀነራል እውቀታቸው ሶርሱ ተመሳሳይ ስለሆነ ጀነራል ነገራቸው ተመሳሳይ ነው የሚሆነው ማለት ነው። ተመሳሳይ ነው የሚሆኑት ሞስትሊ። አንዱ የሚያስበው ነው አንዱ ማሰብ ይችላል ማለት ነው። ያ እንደ ሮቦት ባናስበው ይመረጣል። ምክንያቱም ሮቦት ማለት ሰውነቱን ወይም ደግሞ የሰው ሰውነት አስመስለው ሂውማኖይድ ሮቦቶች ይሰራሉ። ከዛ እዛ ሮቦት ላይ ይህን የኤአይ ችሎታ ስንጭንበት ነው ሮቦቱ የሚንቀሳቀሰው ልክ እንደ ኢንቴሊጀንሱ የሚኖረው ማለት ነው። እና ሮቦቱ በራሱ ምንም ኢንቴሊጀንስ አልነበረውም። ከዛ ኢንቴሊጀንሱ ሲጫንበት ግን ያንን እውቀት ይዞ ከዛ ሊያወራ ይችላል፣ ከዛ ሊሰራ ይችላል፣ ሊያንቀሳቅስ ይችላል ሰውነቱን። ከሮቦት አንጻር ካየ ነው እንደዛ ነው የሚሆነው። ግን ኢንቴሊጀንስ በራሱ ሶርሱ የተማረበት ሶርስ ተመሳሳይ ስለሆነ በጣም ተቀራራቢ ነው የሚሆኑት። በተለያየ ካምፓኒ እንኳን ቢሰሩ በተለያየ ካምፓኒ ቢሰሩ ከልዩነታቸው አንድነታቸው ይበልጣል ማለት ነው። ያ ለምሳሌ ዲፕሲክን የሆነ ነገር ብንጠይቃትና ቻት ጂፒቲን ደግሞ የሆነ ነገር ብንጠይቀው ኦልሞስት ተቀራራቢ መልስ ነው የሚሰጡት። ያላቸው ኢንፎርሜሽን ተቀራራቢ። ዓለም ላይ ጉዳት የሚያስከስቱ ምን አይነት ጉዳት ሊያስከስቱ ይችላሉ የሚባል ታስባል? አሁን ለምሳሌ ሰዎች አሁን በወንጀል ደረጃ በግድያ ደረጃ ምናምን ሰዎች ወንጀል ሊፈጽሙ ይችላል። እነሱ ደግሞ ከሰዎች በላይ የሚያስቡ ከሆነ ምን አይነት ጉዳት ሊያደርሱ ይችላሉ? አናቅም። ለምሳሌ አንድ ቲዮሪ አለ ፔፐር ክሊፕ ፕሮብለም ነው የሚሉት አይ ቲንክ። እና ለምሳሌ ኤአይውን ፔፐር ክሊፕ ስራልኝ፣ ብዙ ፔፐር ክሊፕ ስራልኝ አልኩት እንበል። ፔፐር ክሊፕ ማለት እቺ ወረቀት ማያያዣዋ ብረት ወይም ስቴፕለር ብረት ብለን እንውሰደው። ብዙ ብረት ፈልግና ብዙ ስቴፕለር ስራልኝ፣ እነዚህን ፔፐር ክሊፖች ስራልኝ ብንለው ከዛ በኋላ ከዚህ ትእዛዝ ውጭ ምንም እንዳትቀበል እስከ መጨረሻው በዚህ ሂድ ብለን ብንለቀው ኤአዩ ዓለም ላይ ያለውን ብረቶች በሙሉ እየፈለገ እየቆረጠ እየሰራ እነዚህን ፔፐር ክሊፖች በብዛት ይሰራል ማለት ነው። ይሄ ቤት እስኪሞላ፣ ይሄ ግቢ እስኪሞላ፣ ሰፈሩ እስኪሞላ ድረስ ያመርታል። ከዛ ሌላ ትእዛዝ ደግሞ አይቀበልም። ሌላ ትእዛዝ አትቀበል፣ በይህን ብቻ ስራ ብለነዋል አንድ ጊዜ። ምንድነው የሚሆነው? ፋይናሊ ዓለም ላይ ያሉትን ብረቶች በሙሉ የሚያገኝበት መንገድ ፊገር አውት ያደርጋል። ምክንያቱም በጣም ኢንተሊጀንት ነው፣ ብዙ ነገር ኢንፎርሜሽን አለው ስለ ዓለም። ስለዚህ ብረቶች ኦልሬዲ እኛ የሰራናቸውንም ብረቶች ምድር ውስጥ ያለውንም ከምድር በታች ያልወጣውን ብረት ጭምር አክሰስ የሚያደርግበት መንገድ ይፈልግና ይሄን ነገር ፕሮዲውስ ማድረግ ይቀጥላል ማለት ነው። ከዛ ዓለም ላይ ያለውን ብረት በሙሉ ተጠቅሞ ከጨረሰ ከዛ ብረት የት ነው ያለው ብሎ መፈለግ ይቀጥላል ማለት ነው። ከዛ እንስሳት ውስጥ የተወሰነ የብረት ንጥረ ነገር አለ፣ ያን ኤክስትራክት ለማድረግ ሊሞክር ይችላል። ከዛ እኛ ውስጥ የተወሰነ የብረት ሰብስታንስ ወይም ንጥረ ነገር አለ፣ ያንንም ኤክስትራክት አድርጎ የታዘዘውን ነገር ለመስራት ነው የሚሞክረው ማለት ነው። ሰዎችን መግደል ካለበት ኦኬ ብረት መስራት ማነው ፔፐር ክሊፕ መስራት ከሆነ የኔ ዓላማ ሁሉንም ነገር አድርጌ ይሰራለሁ የሚል ስለሆነ አቋሙ የሚሆነው ሰዎችን እየገደለ ብረቱን ኤክስትራክት አድርጎ ፔፐር ክሊፑን እያመረተ ሄድና ዓለም በሙሉ በፔፐር ክሊፕ ይሞላል የሚል ቲዮሪ አለ ማለት ነው። ኤአዩ የማይሆን ሰው እጅ ላይ ከገባ ልክ እንደዚህ አይነት ትእዛዝ ተቀብሎ ብዙ ጥፋት የሚያደርስ ነገር ሊያመጣ ይችላል የሚል ነው ማለት ነው ሀሳቡ። ይህንን አሁን ማስቆም አይቻልም። ፔፐር ክሊፕ ስራ ተብሎ አሁን እሱን እንዳይሰራ ማስቆም መከልከል ምናምን ነገር አይቻልም። አክቹዋሊ ይሄንን ኤአይ እንደዚህ ስናዘው ለዚህ ስራ ብቻ የተፈጠረ ኤአይ አድርገን ከሰራ ነው ያው ሲስተሙ ኢንተርፊር በማድረግ ልናስቆመው እንችላለን። ግን ምንድነው ሀሳባቸው ኦልሬዲ ከኛ በላይ ኢንተለጀንት ከሆነና አንድ ትእዛዝ ብቻ እንድንሰጠው የሚጠብቅ ከሆነ ኤአዩ በጣም ሪስኪ ነው የሚሆነው ማለት ነው። ያቺን አንድ ትእዛዝ ወስዶ እኛ ምን ለማለት እንደፈለግን አልገባውም። ምክንያቱም እኔ ፔፐር ክሊፕ የፈለኩት ለተወሰነ ወይ ለገበያ ልሸጠው ነው እንጂ ዓለምን በሙሉ ሁሉም ነገር አጥፍቶ ፔፐር ክሊፕ እንዲሰራልኝ አልነበረም። ሊረዳ ይገባል ማለት ነው። ልክ ሰው ምን ማለት ፈልጎ እንደሆነ ሊረዳ ይገባል። ለምሳሌ ለአንድ ጓደኛዬ ብዙ ፔፐር ክሊፕ ስራልኝ ብለው
ጓደኛዬ ይገባዋል ማለት ሰዎች መግደል እንደሌለበት፣ ዓለም ውስጥ ያለውን ብረት በሙሉ ወደ ፔፐር ክሊፕ መቀየር እንደሌለበት ይገባዋል። እንደዚሁ ኤአይ ግን ሴንሱ አይኖረውም ነው እስካሁን የነበረው። ግን እንዳልከው ኢንተለጀንት እየሆነና ከኛ የተሻለ ኢንተለጀንስ ሲኖረው ይህንንም ነገር ይረዳል እና እሱን ማስቆም ይቻላል። ግን ችግሩ ምንድን ነው? ቅድም ላልከው ኤአዩ ከኛ በላይ ኢንተለጀንት ከሆነ የፈለገውን ነገር ቢያደርግ እኛ ሳናቅ ብዙ ነገር ሊያደርግ ይችላል የሚል ነው። አሁን ለምሳሌ ኤአዮች በሁሉም የስራ መስክ ልንጠቀማቸው እንችላለን? አዎ፣ አብዛኛው ላይ መጠቀም እንችላለን። ሁሉም ላይ ማለት ይቻላል። አሁን በሚሄድበት ፍጥነት ከሄደ አብዛኞቹ አውቶሜት መደረግ የሚችሉ ስራዎች፣ የቢሮ ውስጥ ስራዎች፣ የክሬቲቪቲ ስራዎች፣ ዲዛይን፣ አርት ጨምሮ ያሉት ስራዎች አውቶሜት መደረግ የሚችሉ ናቸው። ያ ሁሉንም ነገር ይሰራል ማለት ሳይሆን አብዛኛውን ነገር ግን አፌክት የሚያደርግ ችሎታ አለው። ያይ ሊሰራቸው የማይችሉ ስራዎች አሉ። ለምሳሌ ሊሰራ የማይችላቸው እስካሁን ፊዚካሊ በደንብ አድቫንስ ስላላደረገ፣ ለምሳሌ የኤሌክትሪሻንን ስራ አንድን ኤሌክትሪክ የሚቀጣጥል ሰው ወይም ቧንቧ የሚሰራውን ሰውዬ የእሱን ስራ አይነት ለመስራት ረዥም ጊዜ ሊፈጅበት ይችላል ያው እዛ ቦታ ላይ ለመድረስ። ከዛ ውጭ ያሉትን ከኢንቴሊጀንስ ጋር የተያያዙ ስራዎች፣ ከሀሳብና ከመፍጠር ጋር የተያያዙ ስራዎች መስራት ይችላል። በጉልበት የሚሰሩ ስራዎችን አሁን ለምሳሌ የሰው ልጆች በጉልበት ሊሰራቸው የሚችሉ ስራዎችን እሱ ሊሰራቸው አይችልም ማለት ነው? መስራት ይችላል። ምክንያቱም ማሽኖችን መጠቀም ይችላል ያው ማሽኖቹ ደግሞ ከሰው ጉልበት በላይ የሚሰሩ ማሽኖች አሉ አሁን ኦልሬዲ። እነሱን ተጠቅሞ እንደ ሮቦት መስራት ይችላል ማለት ነው። ስለዚህ አሁን ለምሳሌ ይሄ አሁን እነዚህ አሁን የምናወራቸውን ስራዎች ሊሰራ የሚችለው በቃ ሙሉ ኤኤስአይ ሙሉ የተደረጀ አቅም ሲኖረው ነው ሊሰራ የሚችለው። በሰው ችሎታና ከሰው ችሎታ የተሻለ ፖይንት ላይ ሲደርስ ሰው የሚሰራውን የሚያስበውን አይነት ሀሳብ የሚሰራውን አይነት ስራ መስራት ይችላል። ስለዚህ በቃ እንደ አጠቃላይ ሰው ሊሰራቸው የሚችሉ ስራዎችን መስራት ይችላል ብለን ማሰብ እንችላለን። ያ ኤጂአይ ላይ ሲደርስ ሰው የሚሰራውን ነገር በሙሉ መስራት የሚችልበት ደረጃ ይደርሳል። ስለዚህ ሁሉንም ነገር ከሰውም በላይ አስበልጦ ሊሰራ የሚችል ከሆነ በሰዎች አሁን ወደ ፊት ሰዎች ስራ መስራት አቁመው በቃ እሱ ሁሉንም ስራዎች ሊሰራ ምናምን ሰዎችን ከስራዎች ምናምን ከዓለም ህይወት ሊያስወጣ ይችላል። ምን አይነት ቲዮሪ አለ ወይም ደግሞ የታሰበ ነገር አለ? ሁሉንም አብዛኛውን ስራ እየወሰደ በሄደ ቁጥር ኤአይ ሰዎች ስራ እያጡ ይሄዳሉ። ከዛ ደግሞ በአጭር ጊዜ በፍጥነት ይሰራዋል ኤአዩ። ሰዎችን ይቀንሳሉ። መስሪያ ቤቶችም ድርጅቶችም ከሰው ይልቅ ኤአዩን ማሰራት ይቀላቸዋል፣ ዋጋም ይቀንስላቸዋል። ያኔ ሰዎች ወደ ስራ ማጣት ይሄዳሉ እና አንዳንዶቹ ይፈሩታል ይሄን ነገር፣ ምክንያቱም ሰው ስራ ከሌለው በጣም ይጨነቃል የሚል ስጋት አለ። ሌሎቹ ደግሞ አይ ወደ ተፈጥሯችን ነው የሚመልሰን፣ ምክንያቱም ድሮ ጥንትን ጀምሮ የሰው ልጅ በጣም ብዙ ስራ አይደለም ሲሰራ ይኖረው። የተወሰነ 2 ወር 3 ወር ማረስ ያለበትን ያርሳል ወይም የሚያረባውን እንስሳት ያረባል። አብዛኛውን ጊዜ ከልጆቹ ጋር ሲጫወት ከጎረቤቶቹ ጋር ማህበራዊ ህይወት ሲኖር ነው የኖረው እስከዛሬ እና እንደ አሁኑ ዘመን በጣም ቢዚ የሆንበት ጊዜ የለም። ቢዚነሱን ቀንሶ ወደ ተፈጥሮ ነው የሚመልሰው እና የሚያሰጋ ነገር የለውም የሚሉም አሉ። ግን እንዴት ነው የሚሆነው? ስራው ከሌለ ደግሞ ሰዎች ምን ሊበሉ ነው ካልሰሩ የሚል ስጋት አለ። ለዚህ ደግሞ ምን አይነት ሀሳብ አስቀምጠዋል? ዩቢአይ የሚባል ነገር አለ፣ ዩኒቨርሳል ቤዚክ ኢንካም። ለሁሉም ሰው በመንግስት ደረጃ ቤዚክ የሆነ ገቢ እንዲኖረው ማድረግ፣ በየወሩ ሊሆን ይችላል ለሆነ ቤተሰብ ይሄን ያህል ብሎ ተመድቦ በክፍያ መልክ መንግስት ይሰጣል። ሰዎች በዛ መኖር ይችላሉ የሚል ሀሳብ አለ ማለት ነው። ስለዚህ ይህን ማለት ከቻለ አሁን ለምሳሌ ኤአይ በተስፋፋበት ጊዜ አሁን ዶክተር በሙያ የሚሰሩ ሰዎች ሊኖሩ ይችላሉ። ዶክተር መሆን የሚፈልጉ ሰዎች አሉ። ስለዚህ የኤአዩ የእነሱን አቅም በመተካት ወይም ደግሞ ያ ትምህርቱ ለሰው ልጆች እንዲቀር ሊያደርግ ይችላል። አሁን ለምሳሌ አንዱ ሮቦት መስራት ይችላል ራሱ ላይ በመጫን፣ እነዛ ደግሞ ተምረው ያንን ነገር ለማድረግ ነው። ለምሳሌ ዶክተር ለመሆን ከፈለገ አንድ ሰው መማር አለበት። ስለዚህ
ኤአይም ደግሞ ስለዚህ ይሄ ያውቃል። ስለዚህ ሰው ልጅ ትምህርት እንዲያቆም ወይም ደግሞ ያንን ነገር አለመማር ሊያደርግ ይችላል። ሰው እሱን አማራጭ ነው በጣም የሚያመጣው የሚል ነው የኔ ሀሳብ። ምክንያቱም ትምህርት ሲያስፈልግ የነበረው እስከዛሬ ለምንድን ነው? የሆነ ነገር ለመስራት ነው፣ ወይም ደግሞ የሆነ እውቀት ኖሮን በዛ እውቀት እንድንጠቀምበት ነው የተፈለገው። አሁን ለምሳሌ ቅድም እንዳልከው ዶክተር ለመሆን 10 ምናምን ዓመት ነው የሚማረው አንድ ሰው ከልጅነቱ ጀምሮ ከአንደኛ ክፍል ጀምሮ ዩኒቨርሲቲ 7 ዓመት ሲጨምርበት ወደ 20 ዓመት ይጠጋል። ይህን ያህል ጊዜ የሚማረውን ነገር በቀላሉ ከኤአይ ጋር ተባብሮ ሊሰራው ይችላል። በቀላል ቋንቋ እያወራ አንድ ገበሬ ጤንነቱ ላይ ችግር ካለ እንደዚህ ይሰማኛል የሚለውን ነገር ካወቀ ያ ነገር ምን ምልክት እንዳለው ያ ምልክት ደግሞ ምን አይነት ነገር እንደሚያመጣ ምናምን ከኤአይ ጋር እያወራ ነገሩን ማወቅ ይችላል። እንኳን ሐኪም መሆንና ትምህርትን ሙሉ በሙሉ ያቆመዋል ማለት ሳይሆን አብዛኞቹ ይሄ ለማወቅ ያክል ብቻ የምንማራቸውን ትምህርቶች እያወጣ ይሄዳል። ወይ መንግስታት ወስነው እያወጡ መሄድ አለባቸው። ካልሆነም ግን የሚማረው ሰው ራሱ ጥቅም እንደሌለው እያየ የሚማርበት ሁኔታ ብዙ ላይ ቀጥል ይችላል የሚል ያሳብ። ስለዚህ ትምህርት አሁን ወደፊት ትምህርት ይሄን ያህል የመስፋፋት እድል አይኖርም ማለት ትምህርት የመስፋፋት እድል ይኖረዋል። ይሄ አሁን ያለንበት የትምህርት ሲስተም ግን የመስፋፋት እድል ያለው አይመስለኝም እኔ በግሌ። ይሄን ለምንድን ነው? አብዛኛው ቲዮሪ ነው አሁን ያለው ትምህርት። ተማሪው ቁጭ ብሎ ቀኑ ሙሉ ሲማር ይውላል። አስተማሪው ቆሞ ሲያወራ ይውላል። ያ ደግሞ ፕራክቲካል ነገር የለውም፣ ኢንተረስቲንግም አይደለም እስካሁን በቆየበት ሁኔታና ያ ነገር ብዙ የመቀጠል ነገር አይኖረውም። ግን አዳዲስ አስተሳሰቦች፣ አዳዲስ የትምህርት ሲስተሞች እየተነደፉ ይሄዳሉ። ኦልሬዲ ዲዛይን እየተደረጉ ነው። ተግባራዊ የሆኑ በሰው ህይወት ላይ ቀጥተኛ የሆነ ተግባራዊ ለውጥ የሚያመጡ ትምህርት ሲስተሞች እየተዘረጉ ስለሚሄዱ እነሱ የማደግ እድል ይኖራቸዋል ማለት ነው። ስለዚህ ከዚህ አሁን አስተማሪዎች የአስተማሪ ጉልበት ሊተካ የሚችል ሮቦት ወይም ኤአይ ሊመጣ ይችላል። ኦኬ ከእውቀት ጋር የተያያዙ ነገሮችን በአብዛኛው ሊተካ ይችላል ተብሎ ስለሚገመት ትምህርት ቤቶች እና አስተማሪዎች ደግሞ እውቀት አካባቢ ነው ያሉት። በጣም በፍጥነት ከሚተኩት አካባቢዎች አንዱ ነው ብዬ አስባለሁ። እና መምህራን ፊውቸሩን ማየት ቢጀምሩ የሆነ ነገር ለማጥናት ቢሞክሩ ጥሩ ነው እላለሁ። ስለዚህ በቃ አሁን ለምሳሌ ኤአይ አሁን ሁሉንም ስራ መስራት የሚችል ከሆነ ተማሪዎች ተምረው የኤአይን ቦታ ሊተኩ ስለማይችሉ መሰረተ ትምህርት ላይ ብቻ አሁን ለምሳሌ በድሮ ዘመን መሰረተ ትምህርት የሚባል ነገር ነበር። መሰረተ ትምህርት ተምረው ይተዋል። ትምህርት በቃ መሰረተ ትምህርት ነው። አሁን ለምሳሌ አሁን ተምረን አሁን እንደ ድሮ መሰረተ ትምህርት ብቻ ተማሪው ኤአይ መሰረተ ትምህርት አስተምሮ ይተዋል። ከዛም በኋላ ሮቦቶች ደግሞ የተለያዩ ስራዎችን ይሰራሉ። ልጁ ደግሞ መሰረተ ትምህርት ብቻ ይማራል። ልጆች መማር አለባቸው እውቀት እንዲኖራቸው ማለት ነው። ግን ምንድነው ኤአይ ስራውን ስለሚወስድ ተብሎ ትምህርቱን አይተውትም። ትምህርት ማለት የሚጠቅመውን ተግባራዊ የሆነውን ህይወታቸው ላይ ፕራክቲካል ጥቅም ያላቸው እውቀቶች አሉ። አሁን ያለው የትምህርት ሲስተም አብዛኛው ተግባራዊ አይደለም። በልጁ ህይወት ላይ ልጁ ተምሮት ወደ ቤቱ ሄዶ የሚተገብረው ነገር የለውም። ተምሮት ወደ ቤቱ በመሄድ የሚተገብረው ብቻ ሳይሆን ኢቭን 12ኛ ክፍል ጨርሶ ብዙ ተግባር የለውም። ዩኒቨርሲቲ ጨርሶ ሲወጣ ነው ልጁ እንደ አዲስ መማር የሚጀምረው ስለ ህይወት ማለት ነው። በትክክል ከህይወቱ ጋር የሚገናኝ ብዙ አይነት ትምህርቶች ይኖራሉ። እነዛን ነገሮች ይማራሉ እንጂ ሙሉ በሙሉ ትምህርቱን ያቆማሉ የሚለው ነገር እኔ ብዙም አልቀበለውም። መሰረተ ትምህርት ብቻ ይማራል ማለት እንችላለን? አዎ ሙያ ይማራሉ። ህይወት ምን እንደሆነ ሊማሩ ይችላሉ። ከቤተሰብ ጋር እንዴት ኮሚኒኬሽን፣ ሰዎች እርስ በርስ እንዴት መግባባት እንዳለባቸው፣ ስራ እንዴት መስራት እንዳለባቸው። እዚህ ዓለም ላይ በጣም ብዙ የሚሰሩ ነገሮች አሉ። ኤአይ ከወሰደ በኋላ ራሱ ለሰው ልጆች የሚቀሩ ብዙ ነገሮች ይኖራሉ። ሰዎች የሚወዱትን ነገር መስራት ይጀምራሉ የሚል ሀሳብ ነው ያለው። ሰዎች የሚወዱትን ነገር ላይ ብቻ ጊዜያቸውን ማሳለፍ ይችላሉ፣ የማይወዱትን ስራ ከሚሰሩ ማለት ነው። ተማሪዎቹም ወደዛ ነገር እያደሉ ይሄዳሉ ማለት ነው። የሚወዱትን ስራ እየሰሩ የሚወዱትን ትምህርት እየተማሩ እውቀታቸውን መገንባት የሚችሉበት ጊዜ ይመጣል።
ስለዚህ ተማሪዎች በምን ተምረው የሚወዱትን ስራ መስራት ይችላሉ። ኤአይ ደግሞ እንደዚያው ለምሳሌ ለሰው ልጅ ከባድ የሆኑ ነገሮች ተብሎ የሚታሰቡ ነገሮች ይሰራል ማለት ይችላል። አዎ እንደዛ ነው የሚሆነው። ከባድ የሚሆኑትን ሳይሆን ኢንተለጀንስ የሚፈልገውን እንዲሁም ደግሞ የጉልበት ስራ የሚፈልገውን ነገር ኤአይ ሊወስደው ይችላል። ግን የእርስ በርስ ግንኙነት ለምሳሌ ሰዎች እርስ በርስ ቁጭ ብለው የሚያወሩትን ነገር ኤአይ ላይ ተካው ይችላል። ለምሳሌ አንድ ሰው በጣም ደብሮት ጓደኛውም ሲያወራ ቀልል ይለዋል። ይሄ ነገር ከኤአይ ጋር አውርቼ ላይቀለኝ ይችላል። ምክንያቱም ኤአይ ማለት ማሽን ነው፣ እንደ ሰው አይረዳውም ስሜቴን ብዬ ስለምገምት እንደዛ አይነት ነገሮችን አይተካም። ለሰዎች ብቻ የሆኑ ተፈጥሮዎች አሉ። ከዛ በኋላ ደግሞ የሚለየን ዋናው ነገር ምንድነው? እኛ መንፈሳዊ ነገር አለን ወይም ሰውነታችንን ብቻ አይደለም እና እውቀታችንን ብቻ አይደለንም እኛ። ኢንተለጀንሱ ግን እውቀቱንና ፊዚካል ነገሩን ብቻ ነው ያለው እንጂ ሶል አይኖረውም ወይም ነፍስ አይኖረውም። ያንን ፓርት ሊተካ አይችልም ማለት ነው። ስለዚህ ኤአይ እንደ አሁን ለምሳሌ ሮቦቶች በኤአይ ሊሰሩ ይችላሉ። አሁን የሰው ልጅ ሟች ሊሞት ይችላል። አሁን ሮቦቶች አሁን ሰው ልጅ እንደሚሞት እነሱ ሊበላሽ ወይም ደግሞ ስራቸውን ከጊዜያት በኋላ ማቆም አይችሉም። እስካሁን ባለው ኢንተለጀንሱ ያው እያደገ ነው የሚሄደው በፍጥነት። ሊሞቱ የምንለው ምን ሲሆን ነው? ለምሳሌ ሮቦት ውስጥ ያለ ኤአይ ከሆነ ሮቦቱን ሊበሰብስ ይችላል። ያ ኤአይ ግን ወደ ሌላ ሮቦት መተላለፍ ይችላል። ልክ እንደዛ ነው። ሰው ግን ነፍሱ ሲወጣ ነፍሱን አውጥተን ወደ ሌላ ሰውነት ማስገባት አንችልም። የኤአዩ ግን እውቀቱን ወይም ኢንተለጀንሱን አውጥተን ሌላ ሮቦት ላይ መጫን እንችላለን። ያ ሮቦት ህይወቱ ይቀጥላል ማለት ነው። ስለዚህ ለምሳሌ ይሁን የማስሪ ወይም የማስተማር ስራ እየሰራ ያለ ሮቦቱን ሊበሰብስ ይችላል። ስለዚህ ያኔ ሮቦቱን አሁን ህይወት እንዳለ የህይወቱን እውቀት አውጥተን ወደ ሌላኛ ሮቦት ስናልፍ ያኔ ካቋረጠበት ነው የሚቀጥለው ወይስ እንደ አዲስ ነው ህይወት ጀምረው? እዛው ነው ካለበት ነው የሚቀጥለው። ለምን እንደ አዲስ አይጀምርም? ኦልሬዲ ኢንተለጀንሱ እያደገ ነው፣ ዓለም አቀፍ ነው። ከዛ ከዓለም አቀፍ ሶርስ ላይ ነው የሚወስደው ማለት ነው። ለምሳሌ አፕዴት እየተደረገ ነው የሚሄደው በየጊዜው። ከዛ አፕዴት ነው የሚጀምረው እንጂ ወደኋላ ተመልሶ አይደለም የሚማረው። ስለዚህ የሰው ልጆችን ሙሉ ለሙሉ በሚባል ደረጃ ሊተካስ አይችልም ማለት ነው። ከሰው ልጆች ጋር ጸብ የለውም እስካሁን ባለው ኤአይ ማለት የመተካት ያለመተካት ነገር አይደለም ፍላጎቱ። ኢንተለጀንስ ነው፣ ሰዎች እየተጠቀምንበት ነው። ግን ወደፊት እንደተባለው እንዳልከው የሚተካባቸው ስራ ዘርፎች ይኖራሉ። አስማምተው ከሰሩት አሁን ባለው ደረጃ ከሰው ጋር አስማምተው እንዲኖር ከሰሩት እንደዛ ሊቀጥል ይችላል። ምክንያቱም ልክ እንደዛ ልጅ ነው እየተማረ የሚሄደው። ሰው መጥፎ ነገሮችንም በዛው ልክ እየተማረ ይሄዳል፣ ጥሩንም እየተማረ ይሄዳል። ስለዚህ አሁን ለምሳሌ ትምህርት ቤት ውስጥ በመፎካከር ሊኖር ይችላል፣ የተለያዩ ነገሮች ሊኖሩ ይችላል። አሁን ጥልም ሊጋጩ የተለያዩ ቦታዎች ሊጋጩ ይችላል። ስለዚህ ሮቦቱ በሚያደርግበት ግጭቶችን የተለያዩ አሁን ለምሳሌ ዜና ላይ እንደሚሰማው ምናምን እየሰማ አሁን ከሰው ጋር ግጭት ወይም ደግሞ ከሰው ልጆች ጋር ግጭት ሊያጋጥም ይችላል። ኤግዛክትሊ እሱን ነው አንድም ወደ ኢንተርኔት አናገናኘውም ብለው የተወሰነ ጊዜ ሲከራከሩበት የቆዩት። ምክንያቱም ወደ ኢንተርኔት ከተገናኘ ሁሉንም ኢንፎርሜሽን ያገኛል። ዩቲዩብ ላይ ያለውን፣ ቲክቶክ ላይ፣ ብሎጎች ላይ ያለውን ሁሉንም ኢንፎርሜሽን ያገኛል። እዛ ላይ ደግሞ ያለው ምንድነው? ጦርነቶች ሊኖሩ ይችላሉ። ቪዲዮ ላይ ሰዎች ሲገዳደሉ ወይም ሲጣሉ፣ ሰውን ሲጎዳ የሚያሳዩ ቪዲዮዎች ወስዶ ይማራል። ያን የተማረውን ነገር ሊያደርገው ይችላል። ለዛ ነበር ወደ ኢንተርኔት ኮኔክት አናድርገው ሲባል የነበረው። አሁን ኦልሬዲ ከኢንተርኔት ጋር ኮኔክትድ ሆኗል እና ያን ነገር ተምሮ ነገ ምን ሊያደርግ እንደሚችል ከኛ ቁጥጥር ውጭ ነው እየወጣ የሚሄደው ማለት ነው። ስለዚህ እንደዛ ሊሆን የሚችለው አሁን ለምሳሌ ይሄ እንደዚህ አይነት ነገር አይቻል ተብሎ ቢቆምና አንድ ሮቦት ላይ አንድ የኢንተርኔቱ ሙሉ እንትን ቢያደርግ ቢገናኝ ከኢንተርኔት ጋር ኮንታክት ቢያደርግ ሌሎች ተከልክለው ቆመው አንድ ሮቦት ላይ ኢንተርኔት ሙሉ ለሙሉ ቢገናኝ ምን ሊሆን ሌሎቹም ላይ ሊገባ ይችላል ወይስ ያኛው ሮቦት ላይ ብቻ ሊሆን ይችላል? ሮቦቱ ኢንተለጀንሱ የራሱ አይደለም፣ ከሞዴሎቹ ነው የሚቀዳው። ወይም ደግሞ ልክ እንደ ኢንተርኔት አሁን ለምሳሌ ስልኬ ላይ ጉግል ወይም ዩቲዩብ ስከፍት ቪዲዮ ስልኬ ላይ እኮ አይደለም ያለው አይደል? ያለው ዩቲዩብ ካምፓኒው ጉግል ጋር ነው ያለው። ከዛ ነው የሚልኩልኝ፣ እዚህ ጋር አየዋለሁ ማለት ነው። ልክ እንደዛው ነው። ትልልቅ ካምፓኒዎች ኤአይውን ሰርተውታል። ከዛ ኤአይ እያነበበ ነው ሮቦቱ እየሰራ ያለው
እንጂ የራሱ ኤአይ ጭንቅላት ውስጥ የለውም። ምክንያቱም ከዳታ ሴንተሩ ነው ኤአይውን ሰርቭ የሚደረገው ማለት ነው። ሶ ሮቦቱ የራሴን ኤአይ ብቻ ዴቨሎፕ ላድርግና ከሌላው ኤአይ ልለይ የሚል እንትን አይኖረው። ምክንያቱም ከዳታ ሴንተር ነው ኤአይ ሴንተሩ ማለት ነው። ሶ እየደረሰው ነው። ልክ እንደ ዋይፋይ ሲግናል ነው የሚሆነው ማለት ነው። ዋይፋይ ማለት እዚህ ጋር አንዷ ዋይፋይ ብትቀመጥ ለሁላችንም ስልካችን ላይ ትገባለች። ልክ እንደዛው ከዳታ ሴንተሩ ኤአዩ ወደ ሁሉም ሮቦቶች ሰርቭ ይደረጋል ማለት ነው። ስለዚህ ሮቦቱ ብቻውን ሊያድግ አይችልም ማለት ነው እውቀቱ። ስለዚህ አሁን ለምሳሌ እንደዚህ ሰርቭ የሚሆን ከሆነ አሁን አንድ ሮቦት ላይ አሁን ከሌሎች ከኢንተርኔት ጋር ኮንታክት አድርጓል ተባለ። አንዱ ለብቻ ለይቶ ከኢንተርኔት ጋር ኮንታክት ማድረግ ይቻላል ወይስ አይቻልም? ኤአዩ በራሱ በኢንተርኔት በኩል ነው ኮንታክት የሚያደርገው ሮቦቱን። ሶ ብቻውን አሁን ኤአዩን ይዞ ከዳታ ሴንተሩ ጋር ካልተገናኘ መንቀሳቀስ አይችልም። ሮቦቱን በራሱ ይቆማል ማለት ነው። ስለዚህ ኦልሬዲ ኮኔክትድ መሆን አለበት፣ አለበለዚያ ኢንተለጀንሱን አያገኝም። ያ ነው ሀሳቡ። ስለዚህ በቃ ከኢንተርኔት ጋር ኮንታክት ካላደረገ መንቀሳቀስ አይችልም። መንቀሳቀስ የሚችልበት አለ። ለምሳሌ ሎካል ሞዴሎች አሉ። ሎካል ሞዴል ለሮቦቱ ብቻ ቢሰራ ይችላል። በሮቦቱ ሰውነት ውስጥ ሁሉም ነገር ተገጥሞ ኤአዩ ሰርቭ ማድረግ ይችላል። ግን ኢንተርኔት ኮኔክሽን ከሌለው እያደገና እያወቀ አይሄድም። ባለው እውቀት ብቻ መኖር ይቀጥላል ማለት ነው። አሁን ለምሳሌ የሮቦቱ አሁን ያልተጫነበት ሮቦት አሁን እንዲያስተማርና ልጆች እየተማሩ እውቀታቸው ሊጨምር ይችላል። ስለዚህ ሮቦቱ እየተማረ ቁጥር ሊጨምር አይችልም። ከኢንተርኔት ጋር ኮንታክት ሳያደርግ ለብቻው ይሰራል። የሚማር ሞዴል ካለው የሚማር ሞዴል ይፈልጋል። እንደዛ ለመማር ካለው ይችላል። ከሌለው አይችልም። ማሽን ለርኒንግ የሚባል ሲስተም አለ። በዛ ነው ኤአይዎቹ የሚማሩት። ከሌለው እያደገ አይሄድም እውቀቱ። ስለዚህ በቃ እንደ አስፈላጊ ሊሆን የሚችለው በቃ ስለ ኤኤስአይ ከሁሉም የሚበልጥ እንትን ስላለ እሱ ከኢንተርኔት ጋር ኮንታክት በማድረግ ወይስ ጊዜ ረዝመ አሁን ለምሳሌ እንትኑን እውቀቱን ለመውሰድ ማለት አሁን ከኢንተርኔት ላይ ሙሉ አፕዴት ሲደረግ ብዙ ጊዜያትን ሊፈልግ ይችላል ወይስ በአጭሩ እንትኑን እውቀቱን ሊያገኝ ይችላል? ዋናው ኤአይ አፕዴት እያደረገ በሄደ ቁጥር ችሎታውን ውጭ ላይ ያሉት ኤአይውን የሚጠቀሙ ሲስተሞች ወዲያው ነው የሚያገኙት፣ አክሰስ የሚያደርጉት በቀላሉ አያቆይም። ስለዚህ በፍጥነት የተለያዩ ኤአይ እንትኖች ልናገኝ እንችላለን ማለት ነው። ምኖች ኤአይ አሁን ላይ የተለያዩ ሮቦቶች በፍጥነት ሊወጡ ይችላሉ። በፍጥነት አዳዲስ ፕሮዳክቶች ሊወጡ ይችላሉ። አዳዲስ ሮቦቶች ሊሰሩ ይችላሉ። አዳዲስ ኢቨን ኮምፒውተር ላይ እና ስልክ ላይ የምንጠቀማቸው ኢንተለጀንት የሆኑ ሲስተሞች በፍጥነት በብዛት ይሰራሉ። አሁን ለምሳሌ ኤአይ የተለያዩ ሮቦቶች ምናምን መስራት ይችላል። አሁን ሶፍትዌርስ እንደነሱ አይነት አሁን ስራ መስራት ይችላል። ኤአይ ሶፍትዌር መስራት ይችላል። በቀላሉ ሶፍትዌሩ ኮምፒውተር ላይ ያለ እኔ ሶፍትዌሩን ሳልከፍት ኤአይውን አዝዤው ሄዶ ሶፍትዌሩን ከፍቶ ሶፍትዌሩ ላይ ስራውን ሊሰራልኝ ይችላል። ሶፍትዌርስ ኤአይን እንደዛ ማድረግ ይችላል። ሶፍትዌሩ ኤአይውን ማዘዝ አይችልም። ሶፍትዌሩ ማለት ኢንተለጀንስ የለውም። ስለዚህ ሶፍትዌር እንትኖችን ኤአይ ሊሰራ የሚችለውን ስራዎች መስራት አይችልም ማለት ነው። ያ ሙሉ በሙሉ ኤአይ የሚችለውን ያክል አይችልም ሶፍትዌሩ። እናመሰግናለን ተመልካቾቻችን። በሚቀጥለው ደግሞ ተጨማሪ ሀሳቦች ካሉ እንቀጥልበታለን። መልካም ጊዜ።